ውህድ በአንቲኦክሲደንትስ የበለጸገ በመሆኑ ለሰውነት እንደ ተፈጥሯዊ መድኃኒት ያገለግላል። ጠዋት በባዶ ሆድ መጠጣት ደግሞ ለጤናችን እጅግ ከፍተኛ የሆነ በረከት አለው። ቀይ ስርና ሎሚ ጉበት የደምን ማጣራት ስራውን በብቃት እንዲወጣ ያግዛሉ። በሰውነታችን ውስጥ የሚከማቹ አላስፈላጊ መርዞችን አጥቦ ለማስወጣት ይረዳሉ። አናናስ ውስጥ የሚገኘው ብሮሜላይን የተባለ ኤንዛይም ፕሮቲን እንዲፈጭ ይረዳል። ዝንጅብል ደግሞ የሆድ መነፋትንና ጋዝን ያስወግዳል። ኩከምበር ከፍተኛ የውሃ መጠን ስላለው የሆድ ድርቀትን ይከላከላል። ሎሚ፣ አናናስና ካሮት በቫይታሚን ሲ እና በቤታ ካሮትን የበለጸጉ በመሆናቸው በሽታ የመከላከል አቅምን ይጨምራሉ። ይህም ጉንፋንና መሰል በሽታዎችን ለመከላከል ይረዳል። ካሮትና ኩከምበር ለቆዳ ጤና እጅግ አስፈላጊ የሆኑ ንጥረ ነገሮች አላቸው። ይህ ውህድ የቆዳን እርጥበት ይጠብቃል፣ ፊትን ያጠራል፣ እንዲሁም የቆዳ መጨማደድን ይከላከላል። በቀይ ስር ውስጥ የሚገኘው ናይትሬት የደም ስሮችን በማስፋት የደም ግፊትን ለመቀነስና የደም ዝውውርን ለማሳለጥ ይረዳል። ሰውነታችን ሳይደክም ቀኑን ሙሉ ንቁ ሆኖ ለመዋል የሚረዳ ተፈጥሯዊ ኃይልን ይሰጠናል። የጨጓራ ህመም ካለባችሁ ሎሚና ዝንጅብል ትንሽ ሊያቃጥል ስለሚችል መጠኑን መቀነስ ወይም አለመጠቀም ትችላላችሁ። ጥቅሙን ለማየት ቢያንስ ለጥቂት ሳምንታት ጠዋት በባዶ ሆድ ቁርስ ከመብላታችን ከ30 ደቂቃ በፊት መጠጣት ይኖርብናል። ስለተከታተላችሁን ያመሰግናለሁ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ባይ